ስለ ማህፀን በር ካንሰር በሽታ ምን ያህል ያውቃሉ? የማህፀን በር ካንሰር ሂዩማን ፓፒሎማ ቫይረስ በተሰኘ ረቂቅ ተዋስ አማካኝነት የሚከሰት በሽታ ነው። ተዋሱ የማህፀን በር ህዋሳትን በመውረርና የሰውነት ተለምዷዊ ተግባር በማወክ የብዙ ሴቶችን ህይወት በመንጠቅ ይታወቃል። ማንኛውም የግብረ ስጋ ግንኙነት የፈጸመች ሴት በሂዩማን ፓፒሎማ ቫይረስ የመጋለጥ አጋጣሚ አላት። ለማህፀን በር ካንሰር ይበልጥ ተጋላጭ የሆኑ ሴቶች እድሜያቸው ከ20 ዓመት በታች የሆኑና ከተለያዩ ወንዶች ጋር የግብረ ስጋ ግንኙነት የሚፈጽሙ፣ ከተለያዩ ሴቶች ጋር የግብረ ስጋ ግንኙነት የሚፈጽሙ የወንድ ጓደኛ ያላቸው፣ በተለያዩ ምክንያቶች የሰውነት በሽታ የመቋቋም ኃይል መቀነስ ያጋጠማቸው ሴቶች ይበልጥ ተጋላጭ ናቸው። በሽታው ምንም አይነት ስሜትና ምልክት ሳይኖረው ከ15 እስከ 20 ዓመት ሊቆይ ይችላል። የመከላከያና መቆጣጠሪያ መንገዱም የማህፀን በር ካንሰር አምጪ ሂዩማን ፓፒሎማ ቫይረስ ክትባት መከተብ፣ አንድ ለአንድ መወሰን፣ ሲጋራ ለማጨስና ወደ ጤና ተቋም በመሄድ አስፈላጊውን ምርመራ በየጊዜው በማድረግ በሽታውን መከላከልና መቆጣጠር ይቻላል። ሕክምናው በአማራ ክልል ውስጥ ብቻ ከ300 በላይ ጤና ጣቢያዎችና ከ100 በላይ በሚደርሱ ሆስፒታሎች ይሰጣል። ልብ ይበሉ፣ የማህፀን በር ካንሰር ስር ሳይሰድ በምርመራ ከተደረሰበት የሚድን በሽታ ነው። የአማራ ክልል ጤና ቢሮ